የውሸት ነቢያት በጣም ብዙ ናቸው። ለምሳሌ በኤልያስ ዘመን ኤልያስ አንድ ነቢይ ነው። ሐሰተኞች ነቢያት 800 ነበሩ። ስንት? 1 ለ800 ነበር ውድድሩ። በጣም ብዙ ናቸው ሐሰተኞች ነቢያት። በጣም ገንዘብ አላቸው፣ ባለጸጎች ናቸው። እንደውም ጭራሽ መጽሐፈ ነገሥት ላይማ በጣም ይገርማችሁ የውሸቱ ነቢይ ሐሰተኛው ነቢይ ማለት ነው እውነተኛውን ነቢይ ቤቱ አሳድሮት ነበር። ያኛው ቤት የለውም ዳ ነው። ይሄኛው ግን ቤት ንብረት የተሟላለት ስለሆነ ከቤቴ እደር ብሎ አሳድሮት ሁሉ ተንከባክቦት ነበር። መጨረሻ ላይ ግን ሲጸልይ ምን አለ? ከዚህ ነቢይ አጠገብ ቅበሩኝ አለ። እንደው ቢያንስ በምድር እውነተኛ ነቢይ መሆን ቢያቅተኝ በየት እንደሆነ ማለት በሰማይ። ሐሰተኞች ነቢያት ግን ባለጸጎች ነበሩ፣ በጣም ገንዘብ ያገኙ ነበረ። እውነተኞቹ ነቢያት ግን ትንቢት ለተናገሩበት እንኳን ገንዘብ አይቀበሉም ነበር። ለምሳሌ ትንቢተ ዳንኤል ምዕራፍ 5 ላይ ዳንኤል ብልጣሶር ለተባለ ንጉሥ ትንቢት ተረጎመለት ይላል። ምንድነው የተረጎመለት? ግድግዳ ላይ አንድ ጣት መጥቶ ሲጽፋየ ማኔ ቴቄል የሚል ጽሑፍ ምን ማለት ነው የሚለውን አላወቀም። በጣም ነፍሱ ተጨነቀች ብልጣሶር። ከዛ ነቢየ እግዚአብሔር መጣና ምን ማለት እንደሆነ ዘርዝሮ ተረጎመለት። ደስ አለው። ገንዘብ ልስጥህ፣ የወርቅ ካባ፣ የወርቅ ሰቅል ልሸልምህ አለው። ገንዘብ ካንተ ጋር ይሁን አለ። ገንዘብ ከማን ጋር ይሁን? ካንተ ጋር ይሁን አለ። የቀደሙ ነቢያት እንደዚህ ነበሩ። ገንዘብ የሚያገኙ በትንቢታቸው የሚነግዱ አልነበሩ። ሐሰተኞቹ ግን ባለጸጎች ነበሩ። ለምን? የደንበኞችን ፍላጎት ያማከለ ትንቢት ነው የሚናገሩት ሐሰተኞች። ገብቷል? ካስተመር ሰርቪስ ታውቃላችሁ ማለት የሚናገሩት ትንቢት ብናገረው ደስ ይላል ወይስ አይልም ብለው። ለምሳሌ አንድ ሰው የታመመ ሰው ቢኖር ትድናለህ ከሚል ትንቢትና ትሞታለህ ከሚል ትንቢት የቱ ነው ደስ የሚል? አቤት በቃ ችግር የለውም ትድናለህ። ምን ግን ሰው ሁሉ የታመመው ሁሉ ይድናል? አይድንም። እውነተኞቹ ነቢያት እውነቷን ነው የሚናገሩ። ሐሰተኞች ግን አይተው ራሱ እግዚአብሔር እንዴት እንደገለጻቸው ላንብብላችሁ። ትንቢተ ሚክያስ ምዕራፍ 3 ከቁጥር 5 ላይ እግዚአብሔር ይላል ሕዝቤን ስለሚያስቱ ነቢያት እንዲህ ይላል፣ ስለ ውሸተኞች ነቢያት በጥርሳቸው ሲነክሱ ሰላምን ይሰብካሉ አለ። ምን ሲሉ? በጥርሳቸው ሲነክሱ ሰላምን ይሰብካሉ፣ በአፋቸው አንዳች ነገር በማይሰጥ ሰው ላይ ግን ሰልፍን ያስቡበታል ይላል። ምን ማለት መሰላችሁ? የሆነ ነገር ካጎረስካቸው እንደ ውሻ ነው እግዚአብሔር የገለጻቸው ነገር። በጥርሳቸው ምን ሲሉ አለ? የሆነ ነገር ከነከሱ ሰላምን ይሰብካል። አንተ በቃ ህይወት በበረከት ይሞላል፣ ምንም ችግር የለም ይሉሃል። በጥርሳቸው ምን ሲሉ? የሆነ ነገር ከሰጣቸው። ካልሰጣቸው ግን ሰልፍን ያስቡባል ማለት ያሟርቱባል። እንዲህ ትሆናለህ ይላሉ። እውነተኞቹ ነቢያት ግን እውነቱን እውነት ሐሰቱን ሐሰት ይላሉ እንጂ ከራሳቸው አንቅተው አይናገሩ። ወዮላቸው አለምኩ ለሚሉ፣ ያላዩትን አየሁ ያልሰሙትን ሰማሁ ለሚሉ ነቢያት ወዮላቸው። እግዚአብሔር ዝቷል፣ ይቀጣቸዋል። ስለ እያንዳንዱ የሐሰት ትንቢት ሰው ለማስደነቅ ተብሎ የሚነገር የውሸት ትንቢት እግዚአብሔር ፊት ቆመ መልስ ትሰጥበታል። እንደ ዋዛ ለተናገራችኋት ቃል በፍርድ ቀን መልስ ትሰጣላችሁ ይላል። እና ሐሰተኞች ነቢያት በጣም የተመቻቸው ነበሩ።